ምን መሰለህ ወዳጄ፣ በአንድ ወቅት አይሻ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስትል ጥያቄ አቀረበች። አንቱ የአላህ መልእክተኛ ሆይ ከባለቤቶቹ ሁሉ በጣም አብልጦ የምትወዷት ማን ናት? በጁምዓ ላይ ሹክ ልበላችሁ። ዛሬ ደግሞ እንደ አዲስ ወደ መዲና መንደር ይዣችሁ ተጉዤ ከአንድ በፍቅር ከተሞላ ጎጆ ውስጥ ልዝለቅና ጥቂት ነገር ሹክ ልላችሁ ወደድኩ። ያው የመዲናው ጉዳይ አልቅምና ምን መሰለህ ወዳጄ፣ በአንድ ወቅት አይሻ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስትል ጥያቄ አቀረበች። አንቱ የአላህ መልእክተኛ ሆይ ከባለቤቶቹ ሁሉ በጣም አብልጦ የምትወዷት ማን ናት? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለጥያቄው እንዲህ ሲሉ ምላሽ ሰጧት። አይሻ ሆይ አንቺን ነው አሏት። እሷም ምላሹ ደስ አሰኝቷታልና ንግግሯን ትቀጥል ያዘች። ስለዚህ ከእነሱ ወይም ከተቀሩት ዘንዳ ሂድና እኔን በጣም እንደምትወደኝ ለሁሉም ነገራቸው አለች። ነቢያችንም ሰለላሁ ዐለይሂ ወሰለም ፈገግታን በማስቀደም በእጇ ላይ ቀለበት አስቀመጡና እንዲህ አሏት። ሌሊት ላይ ሰብስቢያቸው ለሁሉም ነግራቸዋለሁ። ቀለበት እንደሰጠሽ ግን ለማንም እንዳትናገሪ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ወደ ሁሉም ባለቤቶቻቸው ቤት በመሄድ ስለ ሁኔታቸውና ስለ ደህንነታቸው ከጠየቁ ኋላ ለሁሉም ለየብቻ ቀለበት ይሰጧቸው ጀመር። ለሰጧቸውም በሙሉ ቀለበቱ ጎን ለጎን እንዲህ ይሉ ነበር፣ ለማንም እንዳትናገሪ ቀለበት እንደሰጠሁሽ። ከዛም ኋላ በሌሊት ላይ ባሉት መሰረት የኛ ነብይ ሰለላሁ ዐለይሂ ወሰለም ቃላባ አይደሉምና ሁሉንም ባለቤቶቻቸውን ሰበሰቧቸው። እዚህ ስብስብ ላይ አይሻ በድጋሚ ጥያቄዋን አቀረበች። ከባለቤቶቹ ሁሉ በጣም የምትወዳት ወይም የምታፈቅራት ማን ናት? እኛ አዛኝ መልእክተኛ ፈገግ አሉና እንዲህ አሉ፣ የቀለበቱ ባለቤት ወይም ቀለበት የሰጧት እሷን ነው በጣም የማፈቅራት የምወዳት አሉ። ከዛም ሁሉም በነብዩ ፍቅር ይደሰቱ ያዙ። የኛ ነብይ ምድርን ከረገጡ ሁሉ እጅግ ይላቁ። የኛ ነብይ ከጨለማ ወደ ብርሃን መሪ፣ የኛ ነብይ የደግና የቸርነት ተምሳሌት፣ የኛ ነብይ የነብያቶች ግርማ ሞገስ፣ የኛ ነብይ ለዓላማው የጸና ጀግና፣ የኛ ነብይ ታላቅና ፍትሃዊ ዳኛ፣ የኛ ነብይ ግፍና ጭካኔን አባራሪ፣ የኛ ነብይ የፍጥረታት ሁሉ ምርጥ፣ የኛ ነብይ የሙሉ ስብና ምንጭ፣ የሙእሚኖች ጋሻ፣ የፍቅር ተምሳሌታችን ውዱ ነብያችን ሰለላሁ ዐለይሂ ወሰለም። اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم። ሶላት ማብዛት የኢኮኖሚ ችግር ያለበት፣ የህይወት ጥበት፣ ደሞዙ በረካ ያጣበት፣ የላይፍ ስንክሳሩ የበዛበት ሶላት ያብዛ። በጁምዓ ላይ ሹክ ልበላችሁ።